እንግዲህ የ2018 ዓመተ ምህረት የኢሬቻ በዓል በሆረ ፊንፊኔ መስከረም 24 እና በሆረ ሐረር ሰዲ ደግሞ መስከረም 25 እንደሚከበር የኦሮሞ አባገዳዎች ህብረት አሳውቀዋል። ለረጅም ዓመታት እንግዲህ የተለያዩ አይነት እንግዲህ በዓላትንና ትውፊቱን ባህሉን ካልቸሩን እሴቱን እንዳያንጸባርቅ በአዲስ አበባ ከተማ ባለፈው ዘመናት ማለት ነው እንዳያንጸባርቅ የኦሮሞ ህዝብ እንግዲህ ከፍተኛ ተባለ በደል እንደደረሰበት የሚታወቅ ነው። በተለይም ደግሞ ዶክተር አብይ አህመድ ስልጣን ከያዙበት ጊዜ ጀምሮና እንዲሁም ደግሞ ብልጽግና ከተረጋገጠበት ጊዜ ጀምሮ የኦሮሞ ባህል እሴት ልጃገረዶች አዋቂዎች ሴቶች እንዲሁም ደግሞ ሽማግሌዎች አባገዳዎች በተቀላላ ማለት ነው እናቶች ሙሉ በተለያዩ አይነት የባህል አልባሳት ደምቀውና አሸብርቀው በአዲስ አበባ ከተማ ላይ እንግዲህ የሆረር ሰዲ የሆረ ፊንፊኔ ከፍተኛ ተባለ የኢሬቻ በዓልን ለማክበር ከመላው የኦሮሚያ ክልል ላይ የሚሰባሰቡ ጥሪ የተደረገላቸው የኢትዮጵያ እንግዶችና እንዲሁም ደግሞ የበዓሉ ትውፊቶች በተቀላላ ተሳታፊዎች የሚሆኑበት ሆኖ አይተናል። ይህም እንግዲህ በአበረታች ሁኔታ ላይ እንግዲህ ተበረታቶና እጅግ በጣም ተጠናክሮ እንዲቀጥል እንፈልጋለን። የኦሮሚያ እያንዳንዱ ባህልና የኢትዮጵያዊነት ባህል ነው። እያንዳንዱ ኢትዮጵያዊነት ያማከለ ነውና እጅግ በጣም ደስ የሚል ድባብ ነበረው። ባለፉት አመታትና በ2-3 አመታት ላይ የነበረው ድባብ እጅግ በጣም ቆንጆ ነበር። የዘንድሮም የኢሬቻ በዓል ለየት እንደሚል እንጠብቃለን። በዚህም እኛም ተገኝተን እንግዲህ ከኦሮሞ ወንድሞቻችን ጋር ከኦሮሞ ባህል ትውፊቶች ጋር ከኦሮሞ ባህል እሴቶች ጋር አብረን ሆነን እንግዲህ የምናከብር ይሆናል። መልካም ጊዜ እመኛለሁ። ከወዲሁ እንኳን አደረሳችሁ ማለት እፈልጋለሁ።